እኔ ምንም አላደረኩልህም። አንተ እኮ ተማሪ ያለን ብዙ ውለታ ነው ያልክልኝ። የልጅነት ፍቅር ያብላል። ቤዝ እባክሽ ሂጂ። ለምን ምሩ ለምን? አንቺ አጠገቤ ሆነሽ ማጨስ አልቻልኩም። ችግር የለውም እኮ እኔ እኮ አጠገብ መሆን ብቻ ነው የፈለኩት። እሱን እኮ ነው የምልሽ። አጠገቤ ስትሆኚ ማጨሰው መቀመ ሁሉ እየመረረኝ ነው። በቃ የቆሸሽኩ መሰለኝ። ከአንቺ መራቅ ፈለኩ። እሺ የሆነ ቦታ ሄደን እናውራ። እባክህ እሺ በለኝ። ቤዝ እባክህ ና። የከፋደ ናፍቀሽኛል 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 ሆዴ። አሁን ለቀቀ? ደህና ነኝ። ይቅርታ በመጀመሪያ ቀናችን ረበሽኩሽ። የኔን ነገር ተወምሩ። ይልቅ ምንድነው የሆንከው? አውራኝ እስቲ። ብዙ ነገር ነው የሆንኩት። ከየቱ ልጀምርልሽ? ከፈለከው ደስ ካለ። እሺ እነግርሻለሁ። እሺ ግን ሌላ ቀን ማውራት በፈለክበት ሰዓት ሁሉ ግን አለው። እሺ ለምንድን ነው ግን እንደዚህ የምትንከባከበኝ? እኔ ምንም አላደረኩልህም። አንተ እኮ ተማሪ ያለን ብዙ ውለታ ነው ያልክልኝ። እኔ ምንም አላደረኩም። አደረኩም ከተባለ ሰባይነት ተሰምቶኝ አይደለም፣ አፈቅርሽ ስለነበረ ነው። ግልጽ እኮ ነው ታውቃለህ አይደል? ለዛ ነው አሁንም የፈራሁት። በብዙ ሱስ የሸፈንኩት ፍቅር አሁንም እንዲያገረሽብኝ አልፈልግም። ለሁሉም ጊዜ ያለው ምሩ። ለነገ ነገ ራሱ ያውቃል። እሺ ልሂድ በቃ። ይኸው ደግሞ እንዳትከተኝ። በቃ ነገ አገኝሻለሁ። እሺ ነገ በዚህ ሰዓት እዚህ ቦታ ካልተገናኘን ያለህበት ጋር ነው የሚመጣው። ይመች። እንኳን አገኘው። መጀመሪያ ወደ ቀልብህ መልሳለሁ፣ ሌላው ቀስ ብሎ ይደርሳል። ናፍቀሽኛል ሆዴ ናፍቀሽኛል።